አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሁሎች እንዴት ዋላችሁ? ሰላም ዋላችሁ? እኔ ዋለሁ አልሐምዱሊላህ። ስራ ሁሉ አማን አልሐምዱሊላህ። እኔ ጋር አሪፍ ነው። እናንተ እየበረታችሁ ነው? ስራ፣ ሙቀት፣ ብርድ ሁሉም እንዴት ይዟቸዋል? እኔ ጋር አሪፍ ነው አልሐምዱሊላህ። ዛሬ ይዤላችሁ የመጣሁት እነዚህ የኔ ባልና ሚስት ስሟን አላውቀውም። ማን ነበረች ስሟ? ብቻ ዩቲዩበር ነች እና ብዙ ጊዜ ፕራንክ ይሁን ቁም ነገር ይሁን አላውቅም፣ ብቻ ይሁን ባለፈ ራሱ ብስሚላህ በጣም ነው የቀጠቀጣት በአላህ እያለች እና በዚች ምድር ላይ ከአላህ ያኔ ከፈጣሪ የሚበልጥ ነገር የለም እና ማለት ትዳር ያኔ ራሱ የሆነ ቦታ አለው፣ ቀልድ ራሱ የሆነ ቦታ አለው እና ሁሉም የየራሱ የቻለ ያኔ ቦታ አለው ማለት ነው። እና በዚህ አጋጣሚ ለህዝቡ ያኔ ምን እያስተማራችሁ ነው? ሁለታችሁም ቢሆን ማለት ነው። እና የሆነ የሚሳትር ነገር አለ እና አንተ ራሱ ብትሆን በአላህ የልጅ እንደዛ ስትመታት በጣም ያሳፍራል ወላሂ። በልጆቻችሁ ፊት እንደዚህ ስትጣሉ ከካሜራ ጀርባ እንደፈለጋችሁ ሆኖ ግን እዚህ ግን ለሚዲያ ላይ የለቀቃችሁ ለሚዲያው ምን እያስተማራችሁ ይሆናል? ልጅ አጠገባችሁ ይዛችሁ አስቀምጣችሁ እና ፍቅር ካለ ያኔ የትም ይደረሳል። ምንም ባትበሉ ባትጠጡ ማንም ያገባችሁ የለም እና ቢያንስ ለትዳራችሁ ራሱ ክብር ይኖራችሁ። ትዳር ማለት ያኔ በሶስት ፊደል ብቻ የሚጠራ አይደለም እና ቁም ነገር አዘላለሁ በውስጡ ማለት ነው። እና እኔ ከእናንተ በላይ ባላቅም እቃ ራሱ እንደዚህ ስትሰብል አንተ ምን አይነት ስሜት ነው የሚሰማ? ብቻ በጣም ያሳፍራል። መታ ነው ሴትዋ ይቅርታ። እና አልሙሄም ያ ሆነ ይህ ምን እያስተማራቸው ነው ማለት ብር ያኔ ፍቅርን አይገዛም። ብር ለዛሬ ደስታ ሊገዛ ይችላል፣ ግን የቤተሰብ ያኔ የቤት ገበናችሁን ውጭ ባታወጡ ጋር እንደዚህ ስታደርግ ወላሂ በጣም ነው የሚያሳፍረው። ስንት የተራባለ ስንት የበረደዋል በየመንገድ ላይ ማለት ነው። እና አንተ ከጠገብ ለምን እንደ ምስኪኖች አትረዝቁም? እና አጀርም አለው ለነገም ለልጆችህም ይጠቅማቸዋል። ያኔ አንተ በሰጠኸውም ልክ ማለት ሰውን በማድረግህ ልክ እና ያ ስለሆነ ምግቡ ላይ እንደዚህ ሲወረወር በጣም ነው የሚያሳፍረው። እና አላህን ፍራ በአላህ እያለች በጣም ነው እንትን የሚያስጠላው ማለት ነው። እና ያም ሆነ ይህ ማለት አንደኛ ሚዲያ ላይ ከወጣቸው አይቀር ትልቅ ነገር ለሰውን ብታስተምር በቃ እንደዚህ ይሰብል እና እኔ ምግቡ መወርወረው እሷን መምታቱ ሳይሆን ሀላስ ሙስሊም አንዲ በአላህ ካለ አለም ያኔ ካለ የሚበልጥ ነገር የለም። እና በአላህ እያለች ሱብሃንአላህ ምን አይነት ወጥር ብትሆን ግን ብቻ በጣም የሚያስፈራው ያለንበት ዘመን ያኔ ለሚመጣው ትውልድ ምን ያስተማረን እንደሆነ እና በጣም ነው ከባድ። እና ቤተሰቦች ስለምታበረታቱኝ ስለሚያኔቱ ኮመንት ስለምትሰጡኝ ከልብ አመሰግናለሁ። ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። በጣም ነው አመሰግነው ሁላችሁም አላህ ያክብርልኝ እያልኩ ቪዲዮዎችን በዚህ እንቋጫለን። ለቀጣይ በሌላ ቪዲዮ እስከምንመጣ አላህ በያላችሁበት ሰላማችሁ ያብዛልኝ፣ አላህ ያቆይልኝ። ሁላችሁም ከልብ አድርጌ አመሰግናለሁኝ። በስደት ያላችሁ አላህ ለሰላም በሀገራችሁ ያብቃችሁ እያልኩ በዚህ ቋጫለሁ ማለት ቤተሰቦቼ። ሁላችሁም አላህ ይጠብቅልኝ።